ጥርት ያለ ቆዳ፣ ቆንጆ ጸጉር፣ የተስተካከለ ቁመናና የልብ ምት እንዲሁም ደግሞ ጥሩ እንቅልፍ እንድታገኙ በቀን ውስጥ 1 የሾርባ ማንኪያ ሰሊጥ ለመውሰድ ሞክሩ። ሰላም ጤና ይስጥልኝ። እንዴት ከረማችሁልኝ? ዛሬ ይዤላችሁ የመጣሁት ከዚህ በፊት ብዙ ጊዜ ሰርቻለሁ። ሰሊጥን ሁሉ ጊዜ መመገብ አለባችሁ፣ ለጤናችሁ እጅግ በጣም አሪፍ ነው። በሰሊጥ የሚዘጋጅ አሪፍ የሆነ ሰላጣ ነው። ለብቻው ምግብ መሆን ይችላል። ከፈለጋችሁ ደግሞ ከተለያየ ምግብ ጋር አብራችሁ መመገብ ትችላላችሁ። በመጀመሪያ የሚያስፈልገን ታምሶ የተወቀጠ ሰሊጥ ነው። በትንሹ 5 አድርጋችሁ ተወቅጡታላችሁ። እሱ ነው ክዳን ባለው ዕቃ በቆንጆ ሁኔታ ታስቀምጡታላችሁ። ከሱ 1 የሾርባ ማንኪያ ሰሊጥ ነው የሚያስፈልገን። ይበቃናል። ሰሊጥ መብዛት አይጠበቅበትም። ትንሽ አጠብ እናደርገውና እንዳይጓጉል በደንብ አድርገን እንመታዋለን። የዚህን የሰሊጥ ሰላጣ ከለመዳችሁ በፍጹም ሌላ አይነት ሰላጣ መብላት አምራችሁ እጅግ በጣም ነው የሚጣፍጠው። በዛ ላይ ደግሞ እንደነገርኳችሁ ለጤና በጣም ጠቃሚ ነው። ሰሊጥ የተፈጥሮ ቅባት ያለው እህል ዘር ስለሆነ በተቻላችሁ መጠን ከፈለጋችሁ በዳቦ ቀብታችሁ እንዲሁም በቆሎም እንዲሁም በቻላችሁት መጠን ብትመገቡት በጣም አሪፍ ነው። በተለይ ለትልልቅ ሰዎች፣ ስኳር ላለባቸው ሰዎች ለጤና በጣም በጣም አስፈላጊ ነው። ልክ እንደዚህ አድርገን ከመታነው በኋላ ግማሽ ሎሚ ውሃ ካለው ወይም ከሌለው 1 ሎሚ በደንብ አድርጋችሁ ትጨምቁበታላችሁ። ቀጥለን ደግሞ ጨው እንጨምርበታለን። ከዛ በኋላ ደግሞ የወይራ ዘይት እንጨምራለን። የወይራ ዘይት አስፈላጊ ነው ማለት አይደለም፣ እናንተ እንደሚመቻችሁ ከፈለጋችሁ መጨመር ትችላላችሁ። ኦሬዲ ሰሊጡ ቅባት ስላለው ያን ያህል የቃና ለውጥ አይኖርም። ግን እንደኔ ከፈለጋችሁ የአቮካዶ ዘይት ወይም ደግሞ የወይራ ዘይት መጨመር ትችላላችሁ። ከዛ ይሄንን በደንብ አድርጋችሁ ትለውሱታላችሁ ማለት ነው። እዚህ ጋር የምትመለከቱት ደግሞ ታጥቦ የተከተፈ ኪያር ወይም ኪውከምበር ነው። እሱ ላይ ትንሽ ጨው እናደርግና እናስቀምጠዋለን ማለት ነው። በጣም ውሃ ስላለው ብዙ ጊዜ ውሃው ሰላጣችንን በጣም ስለሚያቀጥንብን ትንሽ ጨው ጨምረን ውሃው ውስጥ ያለው ውሃ በደንብ እንዲወጣ እንዲለውሰን ለትንሽ ደቂቃ እናስቀምጠዋለን። ከዛ ቀጥለን ቅድም ያዘጋጀናት ድሬሲንግ ላይ ሽንኩርታችንን፣ ቲማቲማችንን፣ ቃሪያችንን እንዲሁም ቅድም ከትፈን ያዘጋጀነው ኪውከምበር እንጨምርበታለን ማለት ነው። ቅድም ያዘጋጀነው ኪውከምበር አሁን በደንብ ውሃ አውጥቶልናል። እሱን ውሃውን አጥልለን ኪውከምበሩን ብቻ ሰላጣችን ላይ እንጨምረዋለን። በሽታን በተደጋጋሚ እንዳያጠቃንና በአጠቃላይ ጤናችንን ለመጠበቅ ጤናማ አመጋገብ መከተል አለብን። ቅባት ያልበዛበትና የተፈጥሮ ይዘቱን የተከተለ ምግብ ብንመገብ ጥሩ ነው። ስለዚህ ዛሬ ይዤላችሁ የመጣሁት ቪዲዮ ነበረ። ሰሊጥ በተቻላችሁ መጠን እንድትመገቡ ይረዳችኋል ብዬ አስባለሁ። ስለተከታተላችሁ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ደግሞ ደህና ሰንብቱልኝ።